ሰላም የቲክታክ ቤተሰብ ዛሬ ይዤላችሁ መጣሁት አንድ ላፓራስኮፒክ ኮሊሲስቴክቶሚ በምንሰራበት ሰዓት ምን እቃዎች ያስፈልጉናል የሚለውን ላስታውቅላችሁ። ቤዚካሊ ላፓራስኮፒክ ኮሊሲስቴክቶሚ በምንሰራበት ሰዓት መቅረት የሌለበት ኢንሳፍሌሽን ወይም ኢንሳፍሌተር ቲዩብ እንላለን። ይሄ ደግሞ ሞኖፖላር CHF ኬብል እንላለን። ይሄ የማሳያችሁ ጥንቃቄ ፈልጋል ላይት ኬብል ኦፕቲክ ፋይበር ነው ያለው። ሃንድል ስናደርግ በጥንቃቄ እንደዛ ሁሉ 10mm ቴሌስኮፕ በጣም ኮስቲ ነው። በጣም ሃንድል ማድረግ አለብን። 30 ዲግሪ ነው የምንጠቀመው። ሁለት አይነት ትሮከሮች አሉ 5mm 10mm ይህንን ይመስላል። ኮኔክት በምናደርግበት ሰዓት ከብሪጁ ጋር ልክ እችኛዋ ሻፍት የሆነች ቀዳዳ ነገር አለች፣ እዚህ ጉጥ ነገር አለ። በዛው ካስገባን በኋላ ሮተት እናደርገዋለን። ካረግን በኋላ ምን ቀረ? ወሳኟ ነገር ቀለል ያለች ነች፣ ግን ጥቅሟ ከባድ ነው። ይሄ ምንድነው? ኖብ ወይም ዋሸር እንለዋለን። ስለዚህ ይሄኛውን ኮኔክት እናደርጋለን። ጥቅሙ ምንድነው? ብዙም ጊዜ CO2 በምንጠቀምበት ሰዓት ሊኬጅን ፕሮቴክት ያደርጋል። ፕሮቴክት ካረገ ምንድነው? አብዶመን ኢንሳፍሌት ይደረጋል፣ ፍሪሊ ማየት እንችላለን ማለት ነው። እቺኛው ኦፕትሬተር ከዛ በኋላ ይሄንን አሰምብላለን ማለት ነው። 5mm ትሮከር በምንሄድበት ሰዓት ይታያቸዋል። እንደዛ ሁሉ እቺኛዋ ብሪጇን ኮኔክት አደርጋለሁ ባሳያችሁ መሰረት። ስለዚህ እቺኛዋ ደግሞ 5mm ሳይዛቸው ይለያያል። ኖብ ወይም ዋሸር እንለዋለን። ኮኔክት ካረግን በኋላ ኦፕትሬተር አለ ይቻላል ማለት ነው። መረሳት የሌለበት እቺኛዋ ነገር ምንድነች? ሪዲዩሰር ትባላለች። ሪዲዩሰር ማለት 10mm ላይ በ5mm ኢንስትሩመንት ለመጠቀም በምንፈልግበት ሰዓት ስለዚህ 10mm ላይ ኮኔክት እናደርጋለን። ከዛስ ምን ይሆናል? እቺኛውን ገልበጥ አድርገነው 5mm እንጠቀማለን ማለት ነው። ስለዚህ የዚህ ጥቅም ምንድነው? ሪዲዩሰር መቀነሻ። ሳክሽን ቲዩብ እንላለን። ሳክሽን ቲዩብ ሎክ ነው፣ ወደፊት መስጠት ነው። ሎክ ነው፣ ወደኋላ መሳብ ነው። ሞኖፖላር ሁክ እንለዋለን። ሞኖፖላር ሁክ ያው ቤዚካሊ ስራችን በሞኖፖላር ሁክ ነው የምንሰራው። ስለዚህ ከካውተሪ ኬብል ጋር